እንዴት ነው ጋሼ? እንኳን ደህና መጡ። ቁጭ በል አብረን ምነው አባዬ ሳትነግረኝ መጣ? ምን ነው በመምጣቴ ደስተኛ አይደለም እንዴ? አረ እንደዛ አይደለም፣ ግን በሰላም ነው የመጣኸው? አዎ እንዲሁ ልረፍ ብዬ ነው። እርጅና ተጫጫነኝ መሰለኝ። እንዴ አባ፣ ዛሬ ከየት የመጣ እርጅና ነው የሚጫጫን? አንተ እኮ እንደ ፍሬ ልጅ ነህ አይደል? አባ በሩን ግን ማን ከፈተልህ? አንተ ልጅ አቅልህን ሳትክ እንዴ? ቤቴ እኮ ነው። አሃ ለካ ቁልፍ አለ። በቃ ጽናትን ምግብ እንድታመጣልህ ልንገራት። አላስፈለገኝም፣ ቶ በቃ ለእኔ እንድታመጣልህ ልንገራት። አይን ቅንድብና የሚለዋል እንዲህ ነው። በቤቴ ሁሉ ታሪክ ሲሰራ እኔ አላውቅም። ወይኔ ውርደት! አቤት ቅሌቴ! አካባቢው የተባልኩትን ልጅ እኔው ራሴ ተጥጄበት አዩኝ። አሁን እሺ በየትኛው አይኔ ነው ጋሼን የማያቸው? ሲጠይቁኝስ ምንድን ነው የምላቸው? ወይኔ ጉድ! ሄሎ ምሩዬ፣ እንዴት ነሽ? ምሩ ተዋረድኩልሽ። ምንም አልሆነው ነገር አለ። ጋሼ እኮ መጣ። ኧረ አይደለም የኪራ ጋሼ ማለት ያባቱ እኮ መጣ። አይ አንቺ ሳሎን እኮ ሊስመኝ ሲላየን። ወይ ምሩ፣ አሁን መቀለጃ ሰዓት ነው። እኔ ምን እሆናለሁ? ያው አባቱ ግን ልንሳሳም ስንላየን አይደለም። ምን ነው የምታስታውሽው? ጋሼ እኮ መጥቷል። እና ብቻ ልታሳድሪኝ ነው? ኪራ፣ እኔ ጋሼ እንዲደብራቸውም ሆነ በእኔ ላይ እምነት እንዲያጡብኝ አልፈልግም። እሱማ ልክ ነሽ። ያው አመችሽ አይደል? እሱም ማስከፋት አትችይም። ይልቅ ሂድ፣ እኔም ልተኛበት። እኔ የምልህ ጎረምሳ ቻርጀሬን ጥዬ መጣ። ኪራ ኪራ፣ እና በቃ ልተኝ ነው? እንደውም በሰበቡ ባህላዊ ውዝዋዜ ትማራለህ። እና ጨከነሽ ልታባርሪኝ ነው? እስኪ አስቢውን ኩርምት ብዬ በብርድ ስንቀጠቀጥ። አሁን አንጀቴን ለመብላት አትሞክር። አርፌ ሄደህ ክፍል ተኛ። እሺ በቃ መሰነባበቻ ጉንጬን ሳሚ። አንተ ልጅ ግን አንዳንዴ እንደ ህፃን ያደርጋል አይደል? አንቺ ጋር ሰውን አይደለም እንደ ህፃን ገና እንደ ጽንስ ያደርገኛል። ለዛ ነዋ ልክ ሳይ ወደ ላይ ሊለኝ የሚደርሰው። ልጄ የት ሄዶ ነው? ክፍሉ ከሌለ፣ ኪችን ከሌለ፣ ሻወር ቤትም ከሌለ ልጄ የት ሄዶ ነው? ኧረ ተወኝ፣ እንዲህ አያደርግም። ይልቁኑ ገብቼ ልተኝ። አባልተኛም እንዴ? አዎ ቻርጅ ፈልጌ መጥቼ ነበር። የት ነበርክ? እኔ ክፍሌ ነበር። አረጀው ማለት ነው? አይኔን ማየት ተሳነ? አባ ምንድን ነው ከመጣ ጀምሮ እንደዚህ እያልከኝ ነው? አንተ መቼም አታረጅም። አሁን ክፍል ሄጄ አጥቼ እኮ ነው የተመለስኩት። ልጄ ዋሸኛል ብዬ ከማስብ አርጅቼ አይኔ ማየት ተስኖታል ብዬ ባስብ ይሻለኛል ብዬ ነው። አረ አባ፣ እዛ ስልሽ ለምን አልነገርሽኝም? ለምን ዝም አልሽ? ለኪራ ከኔ የተሻለ ሰው ይገባዋል ብዬ ስለማስብ ነው። እንዴት ማለት? እኔ እኮ አንዲት ተራ ሰራተኛ ነኝ። ደግሞ ሲቀጥል ለቤተሰባችን ክብር የምትመጥነው ሀሴት ናት የሚለውን ነገር ስሰማ ያለ ቦታዬ እንደተገኘው ተሰማኝ። እንደዛ ያልኩት እኮ ኪራ ህይወት ውስጥ ማንም የሌለ ስለመሰለኝ። ጋሼ በጣም ይቅርታ። በሰዓቱ የቤታችንነት ስሜት ተሰምቶኝ ነበር። እሺ ሁሉም ይቅር። ልጄን ትወጂዋለሽ? በጣም ነው። ነፍሴ እስክትወጣ ድረስ ነው የምወደው። ባልወደው ኖሮ እንደዛ ለሱ ሚስት ለማዘጋጀት ደክም ነበር። እሺ ካልሽ አሁን ሂጂ በቃ። ማታ ሁለታችሁንም ላውራችሁ እፈልጋለሁ። እሺ ይቅርታ ግን ጋሼ፣ ኪራ በጣም ነው የሚወዱት። ለእናንተ ያለውን ክብር ሁሌም ይነግረኛል። ኪራ ቤተሰቡን የሚወድ ቤተሰብ አክባሪ ልጅ ነው።
ምን ነው እዚህ ችግር አለ እንዴ? ምንም የለም። በቃ ዝም ብለህ ዕቃ። እሺ ምግቡን አቆየሁብህ አይደል? እሱን ተይው፣ በኋላ ይደርሳል። ምንድን ነው የተፈጠረ ነገር አለ እንዴ? አይ የለም። ግን ቤተሰቦች ፍቅራችንን የሚቀበሉት ይመስላል። አላቅም ጽ ግን እኔም ይህንን ነበር የፈራሁት። ጽ ተረጋጊ። እኔ ለማለት የፈለግኩት ካልነገርናቸው በምን ያውቃሉ? ደግሞ አንቺን የመሰለች ጥሩ ምራት አግኝተውን ቢላሉ። ቆይ እኔ ለአንተ ጥሩ እንኩኝና ለሁሉም ጥሩ መሆን ነው እንደሚመስል? አልሰማሽም እንደ ዘፋኙ እኔ ከወደድኳት ዝንጀሮን ቢሆን ሲል። ሞዛዛ ነሽ። ሁሌም እንደዚህ ሳቂልኝ። እሺ እኔ የምልሽ ግን ጽ ወይ ኪራዬ፣ ለአባዬ ብንነግረውስ? አንንገረው። ፍርሃትሽ እኮ ይገባኛል፣ ግን ሁሉንም በሚስጥር መያዙ ጥሩ አይደለም። እኔንም አግባ ከሚል ጭቅጭቅ ገላጊኝ። እሺ ግን አንድ ነገር ቃል ግባልኝ። ምን? የቤተሰቦች መልስ ምንም ሆነ ምንም ከነሱ ጋር እንዳትጣላ። ይኸው ቃል የሰጠሁሽ። ቆይ ያላችሁትን በሙሉ ሰምቻለሁ። አባ አሁን እኔ ላውራ። በፍቅር መፈተንን ሆነ አፍቅሮ ማጣትን ያፈቀረ እንጂ ያላፈቀረ ልብ ምን እንደሆነ አያውቅም። እናንተ ይህን ያህል ጊዜ መደበቃችሁ ጥሩ ባይሆንም አሁን ግን ይሁን ብዬ ተቀብየዋለሁ። አባ እውነትህን ነው? አስቱዬን አስቱዬን አለ እኮ አባ። እኔ እንጃ ማርክ ነገር ለሰርግሽ እኛ ማስጨፍረው ስጥሩ አንሳም። እኔ ግን እስካሁን ማመን እንዳቃተኝ እንዴ እና በጥብጠን እንጋተሽ አንቺ እኮ ነሽ በጆሮሽ የሰማሽው። ጽዬ ግን እንደዚህ በደስታ አቅልሽን ስትይ ስላየሽ ደስ ብሎኝ አመሰግናለሁ። ባሉ እንደነሳ እንዴ ወዴት ነሽ? ሰርገኛ መጣ በማሳጅ ቤት ግቡ መባል አይፈልግም እንዴ? እሱ ደግሞ ምን የሚሉት አባባል ለሰርግሽ ወገን ላዘጋጀ ነው ማለት ነሽ። እንዴ ታንሽ እንጨፍራ በይዘር ይሰርግ ዘፈን ክፈች ወዶች ማነው? እናንተ ደግሞ እነማን ናችሁ? እነዚህ ሁሉ ውይ ነበሩ ግን አሁን ወጡ። ምኑ አለው ናውሜ ይሻላል። ሙስተያዘብኝ እኔማ ለዛሬ ልከራይ መሰለኝ። እንደናንተ የሚያቅፈኝ ፍቅረኛ ነው። ልታምጩ ባሉ ነው። ምን ታሪክ ነው?